ከነበርክበትም ፊሊንግ ምናልባት ከእንደዚህ አይነት ሙድ ካስወጣህ ብዬ ማስቤ እና ደግሞ ላይክ ማስታወሻም እንዲሆንህ ምናምን በቃ ጥሩ ነገር እንድታስብበት ብዬ ለአንተ ቆንጆ ጊፍት አዘጋጅቼልሃለሁ። አይሆፕ እንደምትወደው ተስፋ አድርጋለሁ። ደስ ይላል ብዬ አስባለሁ። ምክንያቱም ይገባሃል እንደዚህ አይነት ነገሮች ለአንተ በዚህ ሰዓት ኢንጆይ ማድረግ አለብህ። በቃ ደስ እንዲልህ ፈልጌ ጊፍት አዘጋጅቼልሃለሁ። ከአንቺ? አዎ ከእኔ። አይ ኖ ኤክስፔክት አታደርግም ግን ከኔ ኤክስፔክት ማድረግ አለማድረግ ሳይሆን ኦኬሽ ምንድን ማወቅ እችላለሁ? እሺ ብለሃል። እሺ ብለሃል። እሺ ብለሃል ሳይሆን ስጦታውን ማወቅ እችላለሁ ወይ ነው ያልኩሽ። ኦኬ እሺ ብለሃል። ምን አገባኝ። አንድ ይሄንን ያዝልኝማ። አንድ ሞራል ቸብ ያ ስጦታ ሲሰጥ ሞራል ያስፈልጋል ጋይስ። ቦርሳ ውስጥ ያደረግኩት እና እንደምትወደው አልጠራጠርም። ምን ይመስላል ግን እስቲ መጀመሪያ ገምት። ዝም ብሎ ከመስጠት መጀመሪያ መገመቱ አሪፍ ነው። ገምት እንዴ። ልታይ አላሳየህም። ልታይ ነው እንዴ? ጠፋ ዘስፔንስ ስላደረገው ነው። ግን ምንም ዘስፔንስ ሊሆን አይቻልም። እሺ ግራ ገባኝ። 1 2 3 ያ እቺ ምን ሰጥክ ያሰብኩት ዘስፔንስ ስላደረገው ነበር። ግን ምን ይመስላችኋል? ይሄ ያው እንደናንተ ቅድም ነግሬያችኋለሁ። ደስ አይልም እንዴ? ደስ ማለት ማለት ሳይሆን በመጀመሪያ ደረጃ ይህንን የአንገት ወርቅ አንቺ ላይ አይቼዋለሁ። አይ ነው የኔ ነው ልሰጥክ ያሰብኩት። የኔ ነው ልሰጥክ ያሰብኩት። ላይክ የኔ ስለሆነ ሞር ደግሞ አሪፍ ነገር ይፈጥራል ብዬ ስላሰብኩኝ መጀመሪያ ይቅርታ አድርግልኝና እኔና አንቺ ማለት ስጦታ የሚያሰጣጥ ነገር ላይ አልደረስንም። ሲቀጥል ደግሞ ሁለተኛ ነገር የአንቺን የአንገት ወርቅ ባኔ እንድትሰጪኝም አልፈልግም። ለምን? ምንም ችግር የለውም የራሴ ስላለኝ ማለት ነው። እና አይ ነው አንተ ስላለ እኔ ማድረጌ ኖርማል እኮ ነው። ምንም የሚጎዳ ነገር የለውም። ሲቀጥል ደግሞ የኔ ቢሆን ችግር አለው። አሁን ወደ ሌላ ሙድ ከምንገባ ማለት ነው ስጦታ መሰጣት አለብን የለብንም እሱ ሌላ አጀንዳ ነው። አጀንዳ ማለት ሌላ ሀሳብ ነው። እሱን ሀሳብ ትጉት ታደርገውና አርግልክ። አሁን ወይስ አይንህን አስጨፍኝ ነበር ማድረግ የነበረብኝ? እንደዛ ሳይሆን እንዴ ላርግልክ ነው። እውነት ላርግልህ። ኖርማል ነገር እኮ ነው። ምንም ይሄ የሚከብድ ነገር አይደለም። አይከብድም። አዎ በቃ የኔ ከኔ አውልቄ ስለሰጠው ምንም የሚከብድ ነገር አይደለም። እኔ ፈልጌው ወድጄ ነው እያደረኩልህ ያለሁት። ስለዚህ ኢትስ ኦኬ አላርግልህ። እኔ አለኝ እያልኩሽ ነው። ሁለተኛ ደግሞ ምንም አያደርግልኝም። በቃ አለኝ እኔ ጋር ምን ችግር አለው? ቆየ ማለት የኔን የሰጠው ማለት አደብሮ ነው ንቀው ነው ንቄው ምናምን ሳይሆን በመጀመሪያ አይደለም። አይ አንተ ከሌላ ሰው ከማንም ምናምን ስትቀበል የለ እንዴ? ምን ችግር አለው ከኔ ብትቀበል? እኔ ደግሞ የልጅህ እናት ነኝ። ከዚህ በፊት አብረን የነበረን ሰዎች ነን። ሰው ደግሞ ቢያረግልህ ምንም ሊከብደው አይገባም። ይሄን ያህል